ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም መላው ኢትዮጵያኖች፣ እንግዲህ ሼር አድርጉት ይሄን ቪዲዮ። ጉራጌ የስራ ሰው ነው ሲባል በምን ዘርፍ ነው ብሎ የሚጠይቅ አይጠፋምና ሁሉም ጉራጌዎች ከየአካባቢያቸው ምን አይነት ስራ ይሰራሉ፣ ወደ አዲስ አበባ ሲመጡ በመላው ኢትዮጵያ ምን ይሰራሉ የሚለው እናያለን ማለት ነው። እንግዲህ ሼር አድርጉት ሁሉም ጉራጌዎች ብያለሁኝ። በጉራጌ ክልል ውስጥ የሚኖሩ የተለያዩ ወረዳዎች አሉ። እያንዳንዳቸው ወደ አዲስ አበባ ሲመጡ ምን ይሰራሉ የሚለውን በቅደም ተከተል እናያለን ማለት ነው። ያልጠቀስኳችሁ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። መረጃው ከተሳሳተ ደግሞ ስህተቱን ትነግሩናላችሁ ማለት ነው። መረጃው ደግሞ መጨረሻ ላይ እነግራችኋለሁ ከየት እንዳገኘሁት። ጉራጌዎች ለስራ ወደ ከተማ ሲሄዱ እንደ ወረዳቸው የስራ ድርሻቸው ይለያያሉ። አብዛኞቹ በንግድ ስራ ቢሰማሩም የንግዱ የስራ አይነት እንደ ወረዳው ይለያያል። ለምሳሌ አንደኛ ዶቤ ጉራጌዎች በቡታጅራ ከተማ እና በዘቢዳር ተራራ ስር መኖሪያቸውን አድርገው ወደ ከተማ ሲሄዱ አብዛኞቹ የሚሰሩት የቆዳ ሌዘር ጫማ፣ ቀበቶ ስራዎች በመስራት ይሰማራሉ። ሁለተኛ የምናገኘው ጉራጌ ውስጥ የሚገኙ ጉመር ጉራጌ በአረቅጥ ሐይቅ ከተማ ማዕከል ያደረገ ወደ ከተማ ሲሄዱ በአብዛኛው የገብስ አተርና ጎመን ከገጠር ወደ አዲስ አበባ እህል በረንዳ መሳለሚያ በጅምላ በመሸጥ የስራ ድርሻ አላቸው። ሶስተኛ እንደጋኝ ጉራጌ ከሚኖርበት ቦታ ሌላ ስፍራ ሲሄዱ በብዛት የሚሰሩት ስራ ህንፃ ግንባታ ሙያ ላይ የሚሰማሩ አዲስ አበባ ከተማም ውስጥ ከተሰሩ ህንፃዎች የእንደጋኝ ጉራጌ እጅ ያልነካው የለም። የተፈጥሮ መሐንዲስ ኢንጂነር የሚገኙበት እንደጋኝ ጉራጌ ተወላጅ ውስጥ ነው። እንግዲህ ይሄ እውነት ነው። ወደ ጌቱ አሁን ወደ እኛ ተወለድንበት ውሃ ልክ ምናምን ያስገቡት የእንደጋኝ ልጆች ናቸው በብዛት። አራተኛ ላይ የምናገኘው እነሞር ጉራጌ ልክ እንደ ሌሎች ጉራጌዎች በንግድ የሚታወቁበት አብዛኛው ጊዜ ስጋ ቤት በመክፈት ኩትፎ ቤት በተለይም ፒያሳ ዶሮ ማነቂያ አካባቢ ላይ የበግ ስጋ ሸክላ ጥብስ ግሮሰሪ በመስራት ይታወቃሉ። እንዲሁም የጫት ንግድ ላይም ይሰማራሉ። አምስተኛ ደረጃ ላይ የምናገኘው ምሁር ጉራጌ በብዛት ወደ ሐረር ድሬዳዋ መስመር ጅቡቲ ባቡር በነበረበት ጊዜ የኮንትሮባንድ ንግድ አስመጪና ላኪ የስራ ውስጥ በመስራት የንግድ ጥበብ ካስፋፉ ጉራጌ ተወላጆች አንደኞቹ ናቸው። ስድስተኛ ላይ የምናገኘው ኤነር ጉራጌ በሃዲያ ድንበር ማዕከል ያደረገ የቤት አሰራራቸው ልክ እንደ ሌሎች ጉራጌ ቢሆኑም ይበልጥ በውሃ ልክ በመገንባት አሳምረው ይሰራሉ። ወደ ከተማም ሲሄዱ የስራ ድርሻቸው ከእነሞር ጉራጌ ተመሳሳይ ቢሆኑም ልኳንዳ ቤት በመክፈት የበሬ ንቅለ ስጋ ወደ ሆቴሎች በማስገባት ለደንበኞቻቸው የማከፋፈል ስራ ይሰራሉ። እኔ ግን እነሞርና ኤነር አንድ ይመስሉኝ ነበር። አይገርም። ሰባተኛ እዣ ጉራጌ መሃል ጉራጌ ወረዳዎች የሚገኙ ሲሆኑ ወደ ከተማ ሲሄዱ በብዛት የሚሰሩት ሆቴል፣ ምግብ ቤት፣ ክትፎ ቤት በመክፈት አትክልት ተራ፣ ፒያሳ እና መርካቶ ልብስ አዳራሽ በማከራየት ጫት ቤትን በመክፈት ይታወቃሉ። በየኮመንቱ ከየት እንደሆነ ትፈልጋላችሁ። ሌላው ደግሞ ስምንተኛ ቻሃ ጉራጌ እንድብር ስምንተኛ ላይ የምናገኘው ቻሃ ጉራጌዎች በእንድብር እና ጉብሬ ከተማ ማዕከል ያደረገ ወደ ከተማ ለስራ በሚሰማሩበት ጊዜ ሁለገብ ስራ ቢሰሩም ኮልፌ ጨርቃጨርቅ ስራ፣ ምግብ ቤት በመክፈት ክትፎ ቤት፣ በሰልባጅ ንግድና ጫት ቤት በመክፈት መርካቶ ውስጥ በመስራትም ይታወቃሉ። እነዚህ ይሄ ቻሃ ጉራጌ ወንድሞች ማለት ነው። በዘጠነኛ ላይ የምናገኛቸው ሶዶ ጉራጌ ክስታኔ በተለምዶ የምንለውን ወደ ከተማ ሲሄዱ አብዛኛው ጊዜ ጨርቃጨርቅ፣ ልብስ ስፌት፣ መርካቶ ምናለሽ ተራ ላይ ብረታ ብረት ህንፃ መሳሪያ በስፋት ይሰራሉ። የልብስ አዳራሽ ምግብ ቤትን በመክፈት ይታወቃሉ። ሶዶ ክርስታኔ። እሺ 10ኛ ላይ የምናገኛቸው አበሽጌ ጉራጌ ከወልቅጤ ከተማ ማዕከል ያደረገ ቢሆንም ወደ ከተማ ሲሄዱ ሰልባጅ በመሽጠት ሊስትሮ በመስራት ምግብ ቤት፣ ጫት ቤት በመክፈት ይታወቃሉ። አብዛኛው ተመሳሳይ ነው።
11ኛ መስቃን ጉራጌ ከቡታጅራ ከተማ ማዕከል አድርገው ቢኖሩም በብዛት የተማረ ኃይል በመኖሩ ወደ አዲስ አበባ ባይሄዱም የሄዱትንም ልክ እንደ ሌሎች ጉራጌዎች በንግድ ዓለም ተሰማርተው ምግብ ቤት በመክፈት በእምብዛም ባይታወቁም የባልትና ቤት ይከፍታሉ። በርበሬና ሚጥሚጣም በማምረት ወደ አዲስ አበባ በማምጣት ይታወቃሉ። እሺ 12ኛ ጌቶ። እሺ የጌቶ ጉራጌ ልክ እንደ ጉመር ጉራጌ መሳለሚያ እህል በረንዳ ቢሰሩም ሱቅ በመክፈት ምግብ ቤት፣ ዳቦ ቤት በመክፈት በመስራት ይታወቃሉ። በአጠቃላይ ጉራጌ ሲባል እስከዚህ ድረስ ነው ሊስቱ ያለው። በአጠቃላይ ግን ከዛ በኋላ መደምደሚያ ርዕስ በአጠቃላይ ጉራጌ ሲባል ነጋዴ ነው። ያ ማለት 50% ነጋዴ ነው። ይሄ ሁሉ ስራ ሰርቶ 50% ነው ማለት ነው። ቢሆንም የተቀረው 50% ጉራጌ በተለያዩ የስራ መስኮች በመንግስት መስሪያ ቤቶች በአርትና ጥበብ ውስጥ የሚሳተፉ ቢኖሩም ጉራጌ እጅግ ብዙ ናቸው። ወደ አርሶ አደር እና አርብቶ አደር የሚሰማሩ ጉራጌዎች ብዙ ናቸው። ጉራጌ ሁለገብ ነው። ለመኖር ኑሮ ለማሸነፍ የስራ ፈጠራውን ተክኖበታል። ይህ ጽሁፍ ለመጻፍ የፈለኩት አለ ጸሐፊው ነው። ከአይኔ ያየሁት ብጽፍም እኔ ያላወቅኳቸው ብዙ የስራ ዘርፎች ስላሉ አሉ ብላችሁ የምታምኗቸውን ኮመንት ሴክሽን ላይ አስቀምጦልን። ጉራጌ ፈርስት ሚዲያ ከቴሌግራም ገጽ ላይ ነው የወሰድነው ይላል። እኔም የወሰድኩት ከዛ ነው እና እንግዲህ ገብታችሁ ከየት እንደሆናችሁ ከየትኛው ጉራጌ ክልል ጫፍ አዲስ አበባ ለመታችሁ ምን አይነት ስራ እንደሰራችሁና ምን እንደምታውቁ እስቲ ሼር አድርጉና ይህን ቪዲዮ ቫይራል እንዲወጣ አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።